ላይ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ኦርቶዶክስ የምትጠቀምበት ቤተክርስቲያንን የመሰረተ መድኃኒዓለም ኢየሱስ ክርስቶስ መስቀል አለ። አንደኛው ዓለም የዳነበት ጌታችን ኢየሱስ ክርስቶስ የተሰቀለበት መከራ ያየበት። ሁለተኛው ደግሞ የነስሐ አለ። በቀኝ በኩል ያለው መስቀል የነስሐ መስቀል ማለት ነው። አቤቱ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ያለው ያ የነስሐ መስቀል ይባላል። የነስሐ መስቀል መስቀሉ የነስሐ መስቀል እሱን እኛም አንጠቀምበት። የምንጠቀመው ቅድስት ቤተክርስቲያን አንዱን ብቻ ነው። ሶስተኛው መስቀል ደግሞ የክደት መስቀል አንተ ክርስቶስ ነህ፣ እስኪ ወንድ ናት፣ አንተ ክርስቶስ ከሆንክ እኛንም አድነን፣ አንተም ዳን እኛንም አድን ብሎ የፎከረው የትዕቢቱ መስቀል በግራ የተሰቀለው ዳከርስ ነው አይደል? የዳክርስ ያኛው ጴጥሮስ ዳክርስ ይባላል። ጴጥሮስ ንስሐ የገባ ባህታዊ ዜማ የንስሐ እውነት እልሃለሁ ከአዳም ቀድመ መንግሥተ ሰማያት ገነት ትገባለህ የተባለው ያ ንስሐ ነው። በንስሐ ስለ አቤቱ አምላኬ ሆይ እኛስ በበደላችን አንተ ግን ምን አለብህ ብሎ ጌታችን በመስቀል ላይ እኛ በበደላችን ዘርፈን ሰርቀን አመንዝረን የተሰቀልነው አንተ ግን ንጹሕ የባህሪ አምላክ ስትሆን አቤቱ ዳግም በመጣ ጊዜ በመንግሥት አስበኝ። ዛሬ አላለው ዳግም በመጣ ይሄ ንስሐ ገባ። እዛው ቀራንዮ መስቀል ላይ ንስሐ ገባ። እዛ ምን አለው? እውነት እልሃለሁ ከአዳም ቀድመህ ገነት ትገባለህ ብሎ ንስሐ ሰጠ። እዛው ንስሐውን ተናዘዘ፣ እዛው ስርየትን አገኘ፣ እዛው ገባ። ለዛ አሁን እነኚህ አማንያን ከሃዲ ከሴጣን ጋር ህብረት ያላቸው መስቀል ይዘው እንደኔ ቄስ ይመስላሉ ወይም መለኩሴ ይመስላሉ። የካህኑን ቆብ ያደርጋሉ፣ የካህኑን ካባ ይለብሳሉ፣ የካህኑን ጥምጥም ይጠመጥማሉ። ዙሪያቸው ተኩላ ሰውን ለማስመሰል። ይሄ ህዝብ ሞኝ ነው፣ ያስመስላል። ለለበሰን ማድምሩት ማን ቤተ መቅደስ አገልጋይ ነው ብላችሁ ጠይቁት፣ ተከታተሉት። ቤተ መቅደስ ማንም ያቀለ ማን ንስሐ አባት ሊያዘው እውነተኛ አገልጋይ በዙፋኑ ፊት ስለ ልጆቹ የሚጮህ ቅዱስ ሥጋውን ቆርሶ ፈትቶ በመድበሩ ላይ የሚያቆርብ የሚያሰብ ኪዳኑን ትምህርት ህዋቱን የሚያስተምር ዘርዝሮ ልክ እንደነ እዚህ አለው አባቶች ማለት ነው። ወይም ደግሞ ከማንኛው ጋር መለኩሴው እንደዛው መስቀል ስላዘ መለኩሴ አይመስላችሁ ውስጣዊ ተክላ መለኩሴ ያለ ማለት ነው። እንደነ አሪዮስ አይነቱ እንደ አሪዮስ